ዘካርያስ በትንቢቱ ተስፋ ለቆረጠው 16 ዓመት ለተጎሳቆለው እስራኤላውያን የእግዚአብሔር ቤት ለመስራት ገንዘብ የለንም ላሉ ሰዎች ምንድነው ያለው? በእግዚአብሔር መንፈስ ነው ካለ በኋላ እግዚአብሔር በውስጧ ክብር ሌላ ደግሞ በውጪ አጥር ይሆናል ነው ያለው። አሜን አሜን። በአማኞች ውስጥ ጌታ ክብራችን እንዲሆን አሜን። ሙሴ ክብርን ካላሳየ አታስወጣን ያለው ያ ክብር እውነተኛ ክብር በእግዚአብሔር ፊት ምንደፋበት ምንንቀጠቀጥበት ጌታን እየሰማን ምናገለግልበት ክብሩ ወደ ቤቱ ይመለስ። አሜን። በሕዝቅኤል ዘመን እስራኤላውያን እግዚአብሔርን መበደል ሲጀምሩ 25 ሴቶች ለታሙዝ ማልቀስ ሲጀምሩ ታላላቅ ሰዎች ያይዘን የሚባለው አገልጋይም ጭምር ለተራ ነገር መስገድ ሲጀምሩ የእግዚአብሔር ክብር ውስጠኛውን ክፍል ለቀቀ፣ ሰው አላስተዋለም። ውጨኛውን ክፍል ለቀቀ፣ አላስተዋለም። ከአደባባይ ላይ ቆመ፣ ህዝቡ ብቻውን ነው የቀረው። በእውነት የእግዚአብሔር ክብር አይልቀቅ። አሜን። ቤተክርስቲያናችንን ክብሩ አይልቀቅ። አሜን። ከተማችንን የጌታ ክብር አይልቀቅ። አሜን። ክብሩ በእውነት ከኛ ጋር ሚመራ ክብር ሚያሳየን ክብር አይለየን። አሜን። ሁሉ ነገር ተለይቶ የጌታ ክብር አይለየን። አሜን። ዛሬ በጣም ተስፋ ያደረግናቸው ክብር የሚመስሉ ብልጽግና የሚመስሉ ነገሮች ሁሉ ተለይቶ ጌታ ብቻ ይለየን። አሜን። ስለዚህ የእግዚአብሔር ክብር በቤተክርስቲያን ውስጥ እንዲሆን እናስባለን። እግዚአብሔር ቅጥር እንዲሆን ዴቭ ይጸልያል። አስቡ፣ ሁላችንም ነው እንጸሎት። ጌታ በመካከላችን ከከበረ አብሮ ካለ ምንም አይደፍርም። ያ ግያዝ ከኤልሳ ጋር የነበረው በጣም በተጨነቀ ጊዜ ሊያጠፉ የመጡ ሰዎች ጠፋን ብሎ ሲጮህ ኤልሳ እንዲህ ነው ያለው፣ ከነሱ ጋር ያ ካለው ከኛ ጋር ይበልጣል አለ። አሜን። ከኔ ጋር ካለ ያለው ይበልጣል በሉ እስቲ። ያ ነው የእግዚአብሔር ክብር። እግዚአብሔር እስከዚህ አይኖቻችንን ይክፈትልን። አሜን። እግዚአብሔር እዚህ ሲሰበስበን እዚህ ሲያመጣ ጌታ በዚህ ምድር ላይ የተበላሸውን ነገር ሊያስተካክል ነው። በእኛ ጸሎት፣ በእኛ መሰብሰብ፣ በእኛ የልብ አንድነት አሁን የተቆረጠውን ያለቀውን ነገር ሊቀጥል ነው። ቢሾፕ ከማለዳ ጀምሮ ጌታ በውስጡ ባፈሰሰው የጸሎት መንፈስ እየመራ እዚህ ደርሰናል። መንፈሱ በመካከላችን አለ። ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። ስሜ ይባረክ። ልዑል ሆይ፣ ልዑል ሆይ፣ ልዑል ሆይ፣ ልዑል ሆይ፣ ልዑል ሆይ። ልክ ኢሳይያስ ምዕራፍ 6 ላይ ድንገት ሰማይ ተከፍቶ አየ፣ ክብርህን አየ፣ የሚቀርብልህን አምልኮ አየና የእስራኤልንም መተላለፍ የራሱንም ሕይወት አየና እንዲህ አለ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ እኔም ራሴ ከንፈሬ የረከሰብኝ ሰው በመሆኔ የሰራዊት ንጉሥ እግዚአብሔርን ስላየው ወየው ጠፍቻለሁ አለ። እኛ በዚያ ምዕራፍ አለን። ጌታ በምሕረት ተገለጠልን፣ በይቅርታ ተገለጠልን። በምሕረት በመካከላችን እለፍ እለፍ። መልአኩ ከመሠዊያው የወሰደውን በጉጠት የያዘውን ፊት መጥቶ የኢሳይያስን ከንፈር ዳሰሰ። ከንፈሬ ተዳሷል፣ ኃጢአቴ ተወግዷል፣ ተሰረየልህ ተባለለት። ከመሠዊያው ፊት የሚበልጥ የክርስቶስ ደም አለና አሁን አንጻን፣ ሁላችንንም አንጻን፣ ሁላችንንም ንካን፣ ከራስ ፀጉራችን እስከ ጥፍራችን አንጻን። እግዚአብሔር ሆይ አንጻን፣ አንጻን፣ ማረን፣ ታረቀን፣ ታረቀን፣ ማረን፣
ክብር ይሁንልህ ክብር ይሁንልህ እግዚአብሔር ሆይ ክብር ይሁንልህ ስለማትንቀን ክብር ይሁንልህ ስለማትተወን ክብር ይሁንልህ ጌታ ሆይ ከመሲና እስከ ደርበን ከኬፕታውን እስከ ሞዛምቢክ ጥግ በየጥጉ በመዓለገሩ ተበትኖ ያለውን ሕዝቤን አሁን ይቅርበል አሁን ይቅርበለን ማረን አሁን ልዑሎይ የቅጥር ጸሎት ረል እንድንጸልይ የተባልነው እጅ ታይዘናል አይደል ጌታ ሆይ የሕዝባችንን ንብረት ለመካፈል የሱቅ ኦነሮች እኮ በልባቸው እየተዘጋጁ ነው መኪናውን ይወስዳለሁ ገብቼ ይሰራለሁ ይቀጥላለሁ እያሉ ነው አዋጅ በአዋጅ ይቀየር አዋጅ በአዋጅ ይሻር አሜን ዝግጅት ላይ አይደል ያሉ እንወርሳለን አይደል እያሉ ያሉ እንገባለን እያሉ አይደል ያሉ የዘላለም አምላክ እግዚአብሔር አሁን ጣልቃ ግባ አሁን ጣልቃ ግባ መንግስት ጣልቃ አይገባም አንተ ጣልቃ ግባ ጌታው የጎሳ መሪ ጣልቃ አይገባም አንተ ጣልቃ ግባ አንተ ትሻላለህ ጣልቃ ግባ ለሕዝባችን ቅጥር ሆነልን አንድ ነገር እለምናለሁ ጌታ ሆይ የተወሰደብንን ሞገሳችንን መልስ መጎሳችን ተወሰደ ጌታ ሆይ መጎሳችን ተወሰደ ተናቀን ያ ክብር አሁን ይመለስ ያ ክብር ወደ ቤተ ክርስቲያን ይመለስ ከቤተ ክርስቲያን የሄደ ክብር ይመለስ ፍቅር ይመለስ እውነተኛ አምልኮ ይመለስ እኛን የወረሰ ማስመሰል ከኛ መካከል ይራቅ ከአገልጋዮች ከመሪዎች መካከል ይራቅ ከሕዝቡ መካከል ይራቅ ጌታ ሆይ የተለማመድነውን አመጽ ሁሉ አሁን ከኛ ከልክል ይቅር በለን እግዚአብሔር ማረን እግዚአብሔር ሆይ ምንም እንኳን ብንበድል የዘላለም አምላክ እግዚአብሔር ሆይ ለአመፀኞች አሳልፈህ አትስጠን ለክፉዎች አሳልፈህ አትስጠን አልተውም የምትል በደል እንኳን ቢኖር እቆነጥጣለሁ የምትል ነገር እንኳን ቢኖር እጅ ይሻለናል እጅ ይሻለናል እኛን ሰው አይንካን ጨካኞች አይንኩን አመፀኞች አይንኩን በቃ አላልፍም ላስተምረው እንዲህ አደርጋለሁ እኔን ብትለኝ በሰው እጅ አሳልፈህ አትስጠኝ ብትቀጣኝ አንተ ቅጣኝ እጅ ይሻለኛል እኔን ሰው አይንካኝ አመፀኛው እጁን በኔ ላይ ሰንዝር ለሁላችንም ይህን አድርግ ጌታ ሆይ ተመለስልን በዚህ ምድር ላይ ስለተወለዱ ሕፃናት ተጸልዩአል አቤቱ 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 ግራና ቀኛቸውን ስለማያውቁ አቤቱ 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 እግዚአብሔር ሆይ ስለነዚህ ሕፃናት ስትል ይቅር በለን ጌታ ዘረኝነትን ስለማያውቁ ሕፃናት ይቅር በለን ጌታ እባክህን ስለነሱ ይቅር በለን በእነዚህ ወራቶች ትሄዳላችሁ ተብሎ ትምህርት ቤት ሲሰሙ ልባቸው ወርዷል ተደናግጠዋል ለምን እዚህ መጣችኋል ብለው ጠይቀውናል ወደዚህ ሀገር ለምን መጣችሁ ብለውናል እግዚአብሔር ሆይ እባክህ እለምናለሁ ስለነሱ ይቅር በለን ስለነሱ ይቅር በለን ጌታ ሆይ እግዚአብሔር ሆይ ጌታ ሆይ የቋንቋ ችግር የማያግዳቸው ናቸው ከእንግዲህ የእውቀት ችግር የሌለባቸው ናቸው እነሱ እንደኛ ግራ የማይጋቡ የማይደናገጡ ናቸው እነሱ ትልልቅ የወንጌል ሥራ ወደፊት የሚሰሩ ናቸው እነሱ እግዚአብሔር ሆይ በቃ ስለነሱ ስትል ይቅር በለን በቃ እግዚአብሔር ማረን በቃ በየትምህርት ቤቱ ልባቸው ወርዷል ግራ ተጋብተዋል የዘላለም አምላክ እግዚአብሔር ሆይ እኛም እንደዛው ነን ጌታ ሆይ አሁን ጣልቃ ግባ አሁን ጣልቃ ግባ ኢትዮጵያ ብንመለስ መኖር አይችሉም በዚህ ምድር ሁሉ ነገር በተስተካከለበት ተወልደው አድገዋል እነሱ እኛ ምድረ በዳን አይተናል መከራን አይተናል ርዘትን አይተናል ረሃብን አይተናል የድህነትን ጥግ አይተናል ጌታ ሆይ እነሱ ያንን ምዕራፍ ለዘላለም አዩ ጌታ ሆይ ለዘላለም ያንን ምዕራፍ አዩ
ወንጌል አማኞች ያላትን የረጅም ዓመታትን የአገልግሎት ራእይ የሚቀበሉ ናቸው። በእነሱ ላይ ነው እየተሰራ ያለው። እግዚአብሔር አምላክ በዚህ ጉዳይ ላይ ያንተ ክንድ በኃይል ይንቀሳቀስ። ስለ ሁሉ ስም ይባረክ። ምርኳችንን ስለምትመልስ እናመሰግናለን። አይሁድና ማርዶክዮስ እንዲያልቁ እንዲጠፉ ሃማ ባስወሰነው መሰረት የንጉሱ አዋጅና ትእዛዝ ሊፈጸምበት በነበረው ቀን አይደልምለው አስቴር ምዕራፍ 9 ላይ አይሁድ በጠላቶቻቸው እንዲሰለጥኑ ነገሩ ተገለበጠ ነው የሚለው። አሁን ጌታ ሆይ ነገሩ ይገልበጥ፣ አዋጁ ይገልበጥ። ይሄን ሁሉ ለስም ክብር ስለምታረክ ስም ብሩክ ይሁን። ከተለያየ ርቀት መጥተናል። ብዙ አሁን ምንጓዝና ምንነዳ ረጅም መንገድ አለ። ከፊታችን ቅደም፣ መንገዳችን በእሳት ይታጠር። የሚቀረን የቆይታ ፕሮግራሞች ሁሉ በአንተ እጅ ይከናወን በጌታ በኢየሱስ ስም። ለሹማምን ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለሌሎች ለሹማምን ለገዢዎች